ስለዚህ ሁላችንም ኃላፊነቶቻችን ለመወጣት ዝግጁ መሆን አለብን። አብሶ ሴት ልጅ ራሷን ዝቅ ከማድረግ አሳንሳ ከማየት ማውጣት መቻል አለበት። ሁሉ ማህበረሰብ ይመስለኛል ድሮ የተጫኑብን ጫናዎች ዛሬም ተፍቆ ከአይምሮአችን ውስጥ አልወጡልንም። ያንን ማስወጣት መቻል አለብን። በጣም ተመራጭ የሆነው ደግሞ የኒኩለር ኃይል ነው። የኒኩለር ኃይልን ተመራጭ የሚያደርገው አንደኛ በካኝ አይደለም፣ አየርን አይበክልም። ሁለተኛ ነገር ደግሞ ቀጣይነት ያለው ነገር ነው። ከዛ በኋላ ነጃሺ ፍትሃዊ ንጉስ ነበረ። ጭንቅላቱን ተጠቀመ፣ ለሰሃቦች ከለላ ሰጣቸው። ስለዚህ ኢትዮጵያ ከጥንት የምትታወቀው በፍትሃዊነቱ። የተለያዩ ከባባድ የበሽታ አይነቶች እየበዙ ነው ያሉት እንደ ሀገር ማለት ነው። ለመከላከል እነዚህን ለማከም ራሱ ሰፋ ያለ ኃይል ሰፋ ያለ የሬዲዬሽን መጠኖች ያስፈልጉናሉ ማለት ነው። ሂጃብ የለበሰችን ሴት ሙስሊም ሴት ፓርላማ ላይ ማየት በተለይ ያለፉ ታሪኮች አሉ አይደለ? የተጣሉብን ጠባሳዎች ነበሩና እንደ አንዲት ሙስሊም ኢትዮጵያዊ ሙስሊም ሂጃብ ለብሰሽ እዛ ቦታ በመገኘትሽ ምን አይነት ስሜት ነው የሚሰማሽ?